ዌልካም ብለናል። እንኳን ለዚህ ቀን አበቃችሁ እንበል። ከሀይሜ ልደት ጋራ አብሮ የተያያዘ ነገር በጣም ደስ የሚለው ነገር ሩታ 300 ሺህ ከገባች በኋላ ድራማው የሀይሜ ልደት የሩታ ድራማ ማለቁ በጣም የሚገርም ነገር ነው እና እንኳን ተሳካልሽ እያለውኝ እንግዲህ ሩታ ተሳካልሽ ሳይሆን ያው እናውቃለን። ብዙዎቻችሁንም የገባንም አለም ያልገባንም ደግሞ ነበርነ ድራማ ነው ወይስ ምንድን ነው እያሉ እኔንም ራሱ እየተወዛገብኩ እየሰራው ነበረ። የገመትኩትን ገምቻለሁኝ። ያው ድራማም እንደነበረም እንደሆነም ያው እየገባኝም ምንም እያልኩኝ ሰርቻለሁኝ፣ እዚህ ደርሻለሁኝ እና ሩታ እንኳን ደስ አለሽ። ከብዙ ስቃይ በኋላ ልበልሽ አላቅም፣ ብቻ ለማንኛውም ድራማው አብቅቷል ጋይሶች። ስለዚህ ጨርሰዋል። ስለዚህ አብረሽና ሩታ እንግዲህ ከሎሌ ጋራ አብሮ በአዲስ ነገር መጥተዋል ማለት ነው። ይመቻችሁ ብያለሁኝ። ምክንያቱም ጋይሶች እንግዲህ እየተሰደብን ምንም እያለም እኛ የቶበሮችም እየሰራንም እየተዘቀዘቅን ምንም እያልን ብዙ ነገር ደርሰናል እና ብዙዎቻችሁም በማያገባችሁም እየገባችሁ ስትሳደቡ ነበር፣ ምን ስትሉ ነበረ እና ስለዚህ ሩታም ያው ድራማ ነው፣ የሁሉም ድራማ ነው፣ የሄርሜላም ድራማ ነው። ሄርሜላም ራሱ ታውቃለች አታውቅም እንዳትሉ። ስለዚህ በዚህም ተባለ እንግዲህ አብቅቷል ማለት ነው ጋይሶች። ስለዚህ ጨርሰዋል ድራማቸውን። በዚህ መልኩ ከች ብለዋል እንግዲህ ፏ ብትን ብለው እንግዲህ ባልና ሚስትና እንዲሁም ደግሞ ልጅ ትላላችሁ እንግዲህ ከአንድ ወደ ሁለት ተሸጋግረዋል።